እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉት ሰዎች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ሀገር ችግር የሆነብን ነገር ምን እንደሆነ ታውቃላችሁ? ማንን ታዋቂ ማድረግ እንዳለብን አለማወቃችን። ኦትሞ ሞርቱ አባኖርቱ ሞኒ ሆርቴ ማለት ጎቹ ድሬዳዋ አሳሰራችኋት አይደለ? ድሬዳዋ በብልግና ስድብ በኢትዮጵያ ታሪክ በሐረርና ድሬዳዋን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም በሌላ ቪዲዮ መጥቻለሁ። እንግዲህ እንኳን ለ1446ኛው የኢደል አድሃ በዓል በሰላም አደረሳችሁ እላችኋለሁ። ዛሬ በሌላ ቪዲዮ ተመልሻለሁ። እንዴት ነው አረፋ እናንተ ጋር ተመችቷችኋል መሰለኝ? አንተ አብሶ አንቺ ተመችቶሻል? ማሻአላ። በዚህ ፍጥነት አረፋ ሰው እንደዚህ ይስማማል እንዴ? ኧረ ተው። እንግዲህ አንድ ሳምንት ምናምን ጠፍቼባችኋለሁ። ሰብስክራይብ ከአንድ ሳምንት በኋላ ምናምን ስመለስ 1000 በላይ ሰብስክራይበሮችን አግኝቻለሁ። 1000 ከምናምን ሰብስክራይብ ገብቻለሁ። በርታ ካንተ ጋር ነን እያላችሁ ለነበራችሁ ለሁላችሁም እጅግ አድርጌ አመሰግናችኋለሁ። እንግዲህ አሁንም ለዚህ ቻናል አዲስ ከሆናችሁ ደግሞ አዲስ ወቅታዊ ጉዳዮችን አብረን የምናይበት ቻናል ነው። አንዳንድ ቪዲዮ ላይም ሪያክት የምናደርግበት ጥሩ ሀሳብ መስጠት ያለብን ላይ ሀሳብ እየሰጠን አብረን የምናልፍ ይሆናል። ይህን ቻናል ሰብስክራይብ ሳታደርጉ እንዳታልፉ ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ብዙ ሰዎች ጋር እንዲደርስ እንድትተባበሩኝ ጋብዛችኋለሁ። ለኔም ብርታት ነው የሚሆነኝ። ወደ ቪዲዮ። ይሄን ነገር ሰምታችኋል ግን በዚህ ሰዓት በተሰማ ጥብቅ መረጃ አዋጁ ጸድቋል። እነዚህን ፌስታሎች ማለትም የአንድ ብሩን ፌስታል ይዞ መገኘት ከ2000 ብር እስከ 5000 ብር የሚያስቀጣው አዋጅ በዛሬው ዕለት የጸደቀ ሲሆን ማምረትና ማከፋፈል ደግሞ ከፍተኛ የተባለ ቅጣትን የሚያስከትል መሆኑን በዛሬው ዕለት ተመልክቻለሁ። ይህ አዋጅ በጸደቀበት ሂደት ታዲያ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ እስከ 5000 ብር የሚያስቀጣው አዋጅ ዜጎች በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት በዚህ ሰዓት ቀርቦበታል። የህዝብ እንደራሴዎች ምክር ቤትም ታዲያ ዛሬ ያጸደቀው ይህ ህግም ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር ይከፍላል የተባለው ያመረተ ወይም ደግሞ ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማም ያከማቸው ወይም ይዞ የተገኘ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። በዚህ ጉዳይ ላይ ሀሳባችሁን ስጡበት። መልካም ቀን። ይሄን ጉድ ሰምታችኋል? ይሄ ነገር የጸደቀው ግንቦት 26 ነው። እንግዲህ እንደምትመለከቱት ካሁን በኋላ እንግዲህ ፌስታል ጠንቀቅ እንድትሉ ነው። ይሄን ነገር እንግዲህ በግንቦት 26 ከሰማችሁትም ዛሬ ላስታውሳችሁ። ድንገት ረስታችሁ ሄዳችሁ እንድትታሰሩብኝ አልፈልግም። ገባችሁ አለ። እንግዲህ እዚህ ቪዲዮ ላይ እንደምትመለከቱት ኤአይ ሌላ ታሪክ ውስጥ ገብቷል። እንደምታዩት እዚህ ጋር የምታዩት ቪዲዮ ኤአይ ነው። ከዚህ በፊት ይሄ ልጅ ራሱ አሮጊት እያገባ ምናምን እየቀያየረ ምናምን ብዙ ሰዎችን አወዛግቦ ነበር። የእውነት ቪዲዮና ኤአይ ቪዲዮ መለየት ራሱ በጣም ከብዷል። አሁን እዚህ ጋር የምትመለከቱት ቪዲዮ እጅግ እውነት ይመስላል፣ በጣም እውነት ይመስላል። ግን ደግሞ ኤአይ ነው። ይሄን ለማስታወስ ያክል ነው። ብቻ ከባድ ነው። አሁን ምን አልጨረስኩም። ኳሴ አደረና ተልደውላት አይ ጎል ሊገባ ነበር። አንድ ጊዜ ነው ይስጣሉ። ስኮል አርጋ ነበር ቀደም ስኮል ነበር ያለ ቶሎ ጭራሽና እንጂ ያንተ ኳስ ነው ልቅ ነው ያለ ኳስ ነው ወጥራት ነው። ቶሎ በይ ደቂቃ እያለቀ ነው እንትኑ ዛሬ በጣም አይለኛ ኳስ ነው የነበረ። አይለኛ ኳስ እኔ የሚወድ ክለብ ነበር የሚጫወቱት ኢትዮጵያ። ኔትወርክ የለም። አሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ዋላ አልሐምዱሊላህ ደህና ሰላም ነሽ? አፍያ አልሐምዱሊላህ ልጆች ደህና ናቸው። ደህና ነው ረጃል አልሐምዱሊላህ። አልሐምዱሊላህ። አንቺ እንዴት ነሽ? ወገብሽ የሚያቃጥልኝ አልሽ። እንዴት ነሽ? አሁን ደህና ነሽ? ያ አላህ ይማርሽ። እስካሁን አልተወሽም።
ቀዝቃዛ ጨርቅ ውሃ አርግበትና ያዥበት። አላህ ይማርሽ እናት፣ አይዞሽ። ሁላችንም ያመናል አልሐምዱሊላህ ማለት ነው። የበለጠ አታምጣ ማለት ነው። አይዞሽ እናት። ፋዘር እንዴት ነው? ስራ ነው ማሻአላህ። ቤት ነሽ ዛሬ? ገበያ አልሄድሽም? አልሐምዱሊላህ ደህና ነው ወላሂ አልሐምዱሊላህ። ወረጃለሁ ወረቀት ካገኘ በኋላ መኪና ለመግዛት ጉድ እያለ እንደ ድሮ አይደለም። አይቀመጥ ጠዋት ማታ ስራ ነው። ዱአ አድርጊለት። መኪና መግዛት ይፈልጋል። ባለ መኪና መሆን ይፈልጋል። ኢንሻአላህ ዛሬ ምን አዲስ ነገር አለ እናቴ? እንኳን ደስ አለሽ። ኸይር ኢንሻአላህ። ያው ወረቀቴ አልሐምዱሊላህ ከ12 ዓመት በኋላ እንዳወጣ ነገርሽ የለ ሰርፕራይዝ ዳረግሽ ነው። ረጃሉ ተዘጋጂ ለአረፋ እናትሽ ጋር እንሄዳለን አለኝ። ስባችሁታል። መዋሸቱ አልቀረ፣ ከኳሱ ማቋረጡ አልቀረ። አያችሁ እንዴት እንዳስደነገጠቻት። ብቻ እንደዚህ አይነት ሚስት ይስጣችሁ፣ እንደዚህ አይነት ሚስት ይስጣችሁ። ስለዚህ አብራችሁ ተጫውታችሁ እንደዚህ ፈታ የምትሉ ሚስት ይስጣችሁ። ሳፋሪኮም ከበዓላችን ጋር በተያያዘ ያደረገው ነገር በፍጹም ተቀባይነት የለውም ማለት ነው። እንደምታውቁት ነው በዓል ሲመጣ ኢትዮ ቴሌኮም ሆነ ሳፋሪኮም እንግዲህ የበዓል ቅናሾችን ያደርጋሉ ማለት ነው። ታዲያ ሳፋሪኮም ደግሞ እዚህ ምስሉ ላይ እንዳያስኩላችሁ የተለያዩ ወቅቶች ላይ በገናም በፋሲካ ወቅት ላይ እንግዲህ የበዓል ፓኬጅ ቅናሾችን አድርገዋል። የእንኳን አደረሳችሁ መልእክቶችን አድርሰዋል እና በተለያየ መልኩ ከበር ፎቶቸውን ራሱ አፕዴት እስካደረጉ እስከማድረግ ደርሰዋሉ ማለት ነው። ይሁን ይሄ ኖርማል ነገር ነው ማለት ለክርስቲያን ወገኖቻችን በዓልን አስመልክቶ እንደዚህ አይነት ቅናሾች መደረጋቸው ጥሩ ነገር ነው። ምን የሚጠላ ነገር የለውም። ምክንያቱም ሰዎች ያው በዓልን አስመልክቶ ብዙ ነገሮችን በኢንተርኔት ስለሚያደርጉ ያን ፓኬጅ ቅናሽ ማግኘታቸው የሚደገፍ ነገር ነው። ነገር ግን ይህ አሰራር ሁሉንም ያማከለ መሆን የለበትም ወይ ነው። የሙስሊም በዓል አረፋ ደረሰ። ሳፋሪኮም እንግዲህ አሁን ከጥቂት ደቂቃዎች በፊት ነው ከህዝቡ ጫጫታ ሲመጣበት እንግዲህ የለቀቀው። ገብታችሁ ሳፋሪኮም ኢትዮጵያ ብላችሁ ፌስቡክ ገጹ ማየት ትችላላችሁ ማለት ነውና የእንኳን አደረሳችሁ መልእክት ማስተላለፍ አይፈልግም። የፓኬጅ ቅናሽ ማድረግ አይፈልግም። ነገር ግን አሁን ጫጫታው ሲመጣ እንግዲህ አሁን ገብቼ ካርጌ ነበረ የተወሰነ እንኳን አደረሳችሁ የሚል እንትን ለቀቀ እና ደግሞ ቅናሽ ማድረጉን ደግሞ በውስጥ ለሚጠይቁ ሰዎች መልሷል ማለት ነው እንደተመለከቱትና ማለት እኛ እስከንል መጠበቅ ነበረበት ወይ ነው። ኢትዮጵያ ማርኬት ሳፋሪኮም ሲቀላቀል እንግዲህ ሁሉንም አገለግላለሁ ብሎ ነው የገባው አይደለ? ታዲያ ምን አመጣው ማለት በዚህ መልኩ ንቀቱ ምን አመጣው ማለት ከትላንት ወዲያ ትላንትና የሚደረጉ የሚገቡና እነዚህ መሰል ፕሮሞሽኖች ይሰሩ ይገቡ ነበር። ነገር ግን አሁን ጫጫታ ሲመጣበት በዚህ መልኩ ለማስተካከል መሞከሩ በጣም የሚያሳፍር ነው። እኔ ብዙ ጊዜ የማይገባኝ ነገር የሙስሊም በዓል ሲመጣ ወይ ፈተና ይኖራል፣ ወይ የሆነ ግርግር ይኖራል፣ ወይ የሆነ ነገሮች ይኖራሉ። እኔ እስከ መቼ እንደዚህ እንደሚቀጥል ግን አይገባኝም ማለት ነው። ብቻ ለማንኛውም በኢድ በጥሩ እንትን አልመጣሁላችሁም ማለት ነው። ትንሽ ስላናደደኝ ነው ይሄ ነገርና ሳፋሪኮም በእውነት የሚሰሩ ስራ ያሳፍራል ማለት ነው። ግማሹን የኢትዮጵያ ሕዝብ ጥሎ ስኬት ማይታሰብ ነገር ነው ብዬ እኔ በግሌ ያስባለሁኝ። ኤኒዌይስ ገጠር ጥላችሁ የሄዳችሁ ሰዎች ግን ዛሬ ምንድነው ስታዲየሙን ጭርን ያደረጋችሁብን ማለት ነው። ማለት ሰው በቃ ባዶ ነበር ነው የሚባለውና ምን ነው አዲስ አበባ እንዲደበረቻችሁ እንዴ? ኤኒዌይስ ባላችሁበት መልካም በዓል ተመኘሁኝ። ሳፋሪኮም ደግሞ ሳፋሪኮም የሚለው ላይ ከፊት ጨምራችሁ አሳፋሪኮም ብትሉት ደግሞ እንደ ሀሳብ ናይስ ነው ብዬ አስባለሁኝ። ኤኒዌይስ ይመቻችሁ። ሰላም አለይኩም። እንግዲህ እንደሰማችሁት ነው። ሳፋሪኮም ላይ ብዙ ሰዎች ቅሬታቸውን እያቀረቡ ነው የሚገኙት። ልክ ነው፣ ትክክል ነው። እኔ ራሱ ባለፈው በ850 ብር ነው በ800 ብር ምናምን አንሊሚትድ ገዝተን ነበር ማለት ነው የወር። አሁን ደግሞ በአረፋ ጊዜ ደግሞ እንግዲህ ለሙስሊሙ አረፋ ማለት ትልቅ በዓል ነው። ግማሽ ባይቀንስ እንኳን ትንሽ ለአረፋ ብሎ የተወሰነ አክል መቀነስ ነበረበት። እንዴት ይህን አክል ለሙስሊም ጥላቻ ይኖረዋል የሚል ቅሬታ ከብዙ ሰዎች የተሰማ ነው የሚገኘው። ይህን ነገር እኔ ራሱ እየጠበቅኩት ነበር፣ ይቀንሳል ምናምን ብዬ እየጠበቅኩት ነበር። ሰዎች መናገራቸው ደግሞ ትንሽ ደስ ብሎኛል። ዘር ሚዛናችን ይዘኑላችሁ የመጣ ነው እንግዲህ የቲክቶከር ጃኒ መታሰር ጉዳይ ነው። እንግዲህ ትናንትና መታሰሯ ከተሰማ ጊዜ ጀምሮ የወንድና የሴት ባልቴት ቲክቶከሮች በሙሉ ተሰብስበው ማታ እሪታቸውን ሲያቀልጡ ነበር። ይጎርማጫል። ስለ ግለሰብ ከመታሰር ይሄን ያህል ከመጮህ ስለ ህዝብ መሰደብና መንጓጠጥ ይሄን ያህል ግድ ቢሰጣችሁ ጥሩ ነበር። ነገር ግን ጋጠ ወጦች የተሰባሰባችሁበት በመሆኑ ደንታ አይሰጣችሁም ስለ ህዝብ። ጃኒ የድሬዳዋን ሴቶች በሙሉ በጅምላን ፓንት እንኳን አይለብስም። ድሬያና ምንድነው ሽት የሚባል ቀሚስ ይለብሳሉ። እሱን ከፍ አድርገው እንኳን ነው የሚሉት ላገኙት አለች። ይሄን ስትናገር ያልተንጫጫችሁ፣ ያልተቃወማችሁ፣ ያልተናገራችሁ ሰዎች እሷ በመታሰራ ወይም በህግ በመጠየቋ ትንጫጫላችሁ። በጣም ይጎርመኛል። እኔ በጣም ይባላል ወይ እንኳን ህዝብ እንደ ህዝብ ቀርቶ
ግለሰብ እንኳን እንደ ግለሰብ የሆነ ሰው ስም ጠርታቸው ራሄል ወይ ሳራ ወይም አበበች ወይ የሆነች ሴት ብላቸው እንደዚህ ብላቸው የግለሰብ ስም እንኳን መናገር ይቻላል ወይ? እንኳን የህዝብን ቆርተው ኖር አይደለም እንዴ? እንግዳ ተቀባይ፣ ሰው ወዳድ፣ ጨዋ ተግባቢ ህዝብ ነው የድሬዳዋ ህዝብ። ስለዚህ አይባልም። በቃ ንግግሩ መጀመሪያ ትክክል አይደለም። አንዲት ሞባይል ከአንድ ሰው ኪስ ላይ የሰረቀ ሰው ይታሰሩ የለ ይጠየቅ የለ እንዴ በህግ? ስለዚህ በመላ አገሪቱ ሰውን በብሔር በሃይማኖት በማንነቱ የሚሳደብ የሚያንጓጥጥ የትኛውም ሰው በህግ መጠየቅ አለበት። ነፃ ከሆነ ንግግሩ ነፃ ከሆነ ይለቀቃል። ግዴታ ነው። እነ ዳልቻ ሁሉ መታሰር አለባቸው። እነ ዮኒ ማኛ እነ ሞጣ ቀራኒ ሁሉ መታሰር አለባቸው። እድል ሲገኝ ዮኒ ማኛ ኢትዮጵያ መጥቶ በህግ መጠየቅ የሚቻልበት እድል እያለ ጭራሽ ሰይፉ ሾው ላይ አይደለም እንዴ ቀረበው? ጭራሽ ፖድካስቶች ላይ አይደለም እንዴ? ተሳዳቢዎች እኮ በአሁኑ ሰዓት ላይ ህዝቡ ሁሉ ጎሽ ጎሽ የሚሉበት ጊዜ ላይ ነው ያለ ነው። ነውረኝነት ነው አይባልም። ብልግና ነው አይባልም። ህዝብ ሲሰደብ ትክክል አይደለም። በቃ ድርጊቱ ትክክል አይደለም። ብዙ በህግ የሚያስጠይቅ ጉዳይ አለ። እንደውም በአብዛኛው ሚዲያ ላይ የሚንቀሳቀሱ ሰዎች አብዛኞቹ በተለይ ቲክቶክ የውርጋጦች መናሪያ ሆኗል። ከ160 በመቶ 70 በመቶ ነውረኝነትን፣ ዝሙትን፣ መንጓጠጥን፣ ስርዓት አልበኝነትን ከሃይማኖት ከባህል ከማንነት ያፈነገጡ ግለሰቦች መናሪያ ሆኗል ቲክቶክ። እውነቱ ከሆነ እንደዛ ነው። 40 በመቶ በጣም ቢበዛ ነው። 40 በመቶ የሚሆን በጨዋነት የሚኖር 60 በመቶ ጋጥ ወጥ ነው። ህዝብ አይሰደብም። ስለ ግለሰብ ከምትጮሁ ይልቁንስ ስለ ህዝብ፣ ስለ ስነ ምግባር፣ ስለ ሃይማኖት፣ ስለ መንፈሳዊ ማንንም አንጓጥ። እኔ አቋሜ ነው ይሄ በቃ። ከዚህ በፊት ከነፎይ ጋር የተጋጨ ነው። ህዝብን መሳደብ አይቻልም፣ መንጓጠጥ አይቻልም። ከፕሮቴስታንትም ይሁን ወደዚህ ከኦርቶዶክስም ይሁን ወደዛ ቃላት መወራወር ነውረኝነት ነው፣ ትክክል አይደለም። ለግለሰብ አይደለም ጥብቅናችን። እኔም የሚያስጠይቀኝ ጉዳይ እኔ ሚዲያ ላይ ነው ያለሁት አይደለም የምናገረው። በቀን 2 ጊዜ ስናገር ይሄው ሰው ሪኮርድ አድርጎ ዳውንሎድ አድርጎ ማስቆረጥ ይችላል። ጥፋት ካለኝ በህግ መጠየቅ ይችላል። አወቅ እኔ እንደ ሀሳብ ለምሳሌ እንኳን ታሰረች ነው የምለው። አነጋገሯ ራሱ የዛለት እንደተናገረችው ራሱ የሆነ በቃ ራሱ አራዳ እንደሆነች የድሬዳዋ ልጆችን ለመሳደብ አስባ ማለት ነው። ይሄ ነገር ልክ አልነበረም። ከመፍረዳችሁ በፊት ስሙ እስቲ እንዴት እንደተሳደበች። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት እናንተ ፋራዎች አለች አልገባችሁም ምናምን ለማለት በቃ ራሷን እንደ አራዳ አየች ማለት ነው። ገባችሁ እዚህ ጋር። በዚህ ጉዳይ ደግሞ ለምን ታሰረች የሚሉ ብዙ ናቸው፣ በጣም ብዙ ናቸው። እኔ እንደ ሀሳብ እንኳን ታሰረች። ለምሳሌ እዚህ ሶሻል ሚዲያ ላይ የሚወጡ ሰዎች ራሱ የሆነ ነገር አስተምሮ ነገር ካሌላቸው፣ አሁን ጃኒ የፈመሰችው ዘፈን በመስፈን ሰው ሂዶ በማቀፍ ፈመሰች። ነገር እንኳን ተጽዕኖ የፈጠረችው የሆነ የታወቀችበት ነገር የለም። እዚህ ጉዳይ ደግሞ ብዙ ሰዎች ለምን ታሰረች እያሉ ነው። እንደኔ ሀሳብ እንኳን ታሰረች፣ ግን ደግሞ ይቅርታ ጠይቃ ነበር። ይቅርታ ደግሞ መጀመሪያ ያን የመሰለ ህዝብ የድሬዳዋን ሙሉ ህዝብ ሙሉ ሴቶችን የሰደበችው። ገባችሁ አይደል? እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። እንደ ሀገር ችግር የሆነብን ነገር ምን እንደሆነ ታውቃላችሁ? ማንን ታዋቂ ማድረግ እንዳለብን አለማወቃችን። እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቲ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ ተናግራለች። እኔ 5 ዓመት ድሬዳዋ ኖሬያለሁ። ዩኒቨርሲቲ እዛን የተማርኩት። በኖርኩባቸው ዓመታት እንደዚህ አይነት ሜንታሊቲ ያላቸው ሴቶች አጋጥሞኝ አያውቁም። ሲጀመር ድሬዳዋ ውስጥ ሺቲ የሚለበሰው በጣም ከፍተኛ የሆነ ሙቀት ስላለ ነው። ሕፃን በሉ ወጣት በሉ ትላልቅ ሴቶች ሳይቀሩ እዛ ሀገር የሚለበሰው 90%ቱ ሺቲ ነው። ምክንያቱ ሙቀት ስለሆነ ብቻ። እና እንደዚህ ሆኖ ሳለ አንዲት ሴት ወደዚህ ቲክቶክ መታ የድሬዳዋ ሴትን ለወሲብ ብትጠይቋት አንተ ፋራነ እንዴ እስክትል ድረስ ይሄ በጣም ቀላሉ ጥያቄ ነው ብላ ድሬዳዋ ውስጥ ያሉት ሴቶች ለወሲብ ክፍት እንደሆኑ ሺቲም የለበሱት ለወሲብ እንዲመቻቸው ነው ብላ መናገሯ በጣም ነው የሚያሳፍረው። የሆነ አንድ ሰው 10 ሰው ብትናገር እኮ ኢትስ ኦኬ ሜቢ ሊሆን ይችላል። መላው የድሬዳዋ ሴቶችን ነው የተናገረችው። እዚህ ጋር ለመጨመር የምፈልገው የድሬዳዋ ህዝብ ግልጽ ነው፣ ምንም ነገር አይፈራም ሲባል ለወሲብ
ክፍት ነው ማለት አይደለም። ለወሲብ ሲጠየቁ ወዲያውኑ እሺ ነው የሚሉት ለማለት አይደለም። የድሬዳዋ ህዝብ ግልጽ ነው ማለት በጀርባ ሆኖ ምንም ነገር አያደርግባችሁም፣ መናገር የሚፈልገውን ማድረግ የሚፈልገውን በግልጽ አማርኛ ነው የሚናገረው ለማለት ተፈልጎ እንጂ ለብልግና ወዲያውኑ እሺ ይላል ለማለት አይደለም። እና አንዳንድ ጊዜ ስለ ድሬዳዋ የምታወሩትን ነገር እዛ ከህዝቡ ጋር ሳትኖሩ በወሬ ብቻ ሰምታችሁ ጀጅ ለማድረግ አትሞክሩ። እስቲ መጀመሪያ ከህዝቡ ጋር ኑሩና ያኔ ስለ ህዝቡ ምን ማለት እንዳለባችሁ በግልጽ ትናገራላችሁ። በነገራችን ላይ ይህ ጉዳይ በጣም ቀላል ነገር አይደለም። እንደ ቀላል የሚታለፍ ነገር አይደለም። ይቅርታ ልትጠይቅበት የሚገባ ጉዳይና እንግዲህ ሀሳቡን እንደሰማችሁት ነው። ምርጥ ሀሳብ ነው። የድሬዳዋ ሴቶች እንደዚህ ቢሆኑ እንኳን ሶሻል ሚዲያ ላይ ወጥቶ እንደዚህ ማለት ራሱ በጣም አሳፋሪ ነውረኛ ነገር ነው። አነጋገሯን ራሱ አይታችኋል አይደል? እንደዚህ እያንቋቋች እናንተ አይገባችሁ ምናምን እያለች ራሷን እንደ አራዳ ልጅ እያየች ምናምን ማለት ነው። አራድነት እንደዚህ አይደለም። አራድነት እንደዚህ ይኔል ይህች ልጅ እንደዚህ ሰገጤ አትመስለኝም ነበር። አሁን ገና ሰገጤ መሆኗን አየሁኝ። በጣም ነው የሚደብረው። ቴንኪዩ እንኳን አሰራቻት። እንግዲህ ለዛሬ ይዤላችሁ የወጣሁት ቪዲዮ ይህንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ መጻፋችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አረጋግጡ። በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።